ብዙዎችን ለመፈናቀል የዳረገው የቤቶችና የሱቆች ፈረሳ ተጠናክሮ ሊቀጥል መሆኑን ያገኘነው መረጃ ያሳያል። በዘንድሮ ዓመት የሚጀምር አዲስ የኮሪደር ልማት እንደማይኖር ተደጋግሞ ቢገለጽም በሶስት ወረዳዎች የሚገኙ ቤቶች እንደሚፈርሱ ነው ለማወቅ የቻልነው። በዚህም መሰረት ለጫካ ፕሮጀክት በሚል በርካታ የሚፈርሱ መንደሮች መኖራቸውን ያገኘነው መረጃ ያመላክታል። በአዲስ አበባ በጫካ ፕሮጀክት ማስፋፊያ ምክንያት የካ ክፍለ ከተማ ወረዳ 5 እና 7 ነዋሪዎች ላይ ከፍተኛ ውጥረትና ስጋት መስፈኑን ነው የታወቀው። በአካባቢዎቹ ሰሞኑን በተካሄደ የቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤቶቻቸውን በአስቸኳይ በአንድና በሁለት ወራት ጊዜ ውስጥ እንዲለቁና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸው የታወቀው እንጦጦን አካሎ የሱሉልታ ግርጌ ይዞ ጣፎ የሚደርሰውና የጫካ ፕሮጀክት እየተባለ የሚጠራው ለዚህ ፕሮጀክት በርካታ መኖሪያ ቤቶች፣ የንግድ ሱቆችና የተለያዩ ህንጻዎች እንደሚፈርሱም ተነግሯል። መንግስት ሊገነባው የታሰበው የጫካ ሃውስ ፕሮጀክት ሳተላይት ሲቲ እንደሆነ የተገለጸ ሲሆን ፕሮጀክቱ ከቤተ መንግስት በተጨማሪ በሺህ የሚቆጠሩ ቤቶችና ሆቴሎችን እንደሚያካትት ታውቋል። ቤተ መንግስትን የያዘው ፕሮጀክት እየተከናወነ ሲሆን በ400 እና በ500 ቢሊዮን ብር ነው የሚገነባው ሲሉ ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት መናገራቸው የሚታወስ ጉዳይ ነው። ልንገነባው ያሰብነው የጫካ ሃውስ ይባላል ያሉት ጠቅላይ ሚኒስትሩ ፕሮጀክቱ እጅግ ዘመናዊ መሆኑን ገልጸው የኢትዮጵያ ቤት ሲሉም ጠርተውታል። እስከ 500 ቢሊዮን ብር ይወጣበታል የተባለው የሳተላይት ሲቲ ግንባታ በጀት ለምነን ሪሶርስ አምጥተን እንሰራለን በማለት መናገራቸው የሚታወስ ጉዳይ ነው። ፕሮጀክቱ የሚከናወነው በ500 ሄክታር መሬት ላይ ሲሆን ከየካ ክፍለ ከተማ 5 ወረዳዎችን እንደሚያካትት ታውቋል። ግንባታው ሰው ሰራሽ ሐይቆችን ጨምሮ የተለያዩ መሰረተ ልማቶችን እንደሚያካትትም ምንጮች ገልጸውልናል። የኢትዮጵያ መንገዶች አስተዳደር ፕሮጀክቱ ለሚያካትታቸው አካባቢዎች መገናኛ የሚሆን 20 ኪሎ ሜትር የሚረዝም የመንገድ ግንባታ እንደሚጀምርም ይፋ አድርጓል። በአዲስ አበባ ከተማ በዚህ ዓመት የሚጀምር አዲስ የኮሪደር ልማት እንደማይኖር ቢገለጽም በተለያዩ አካባቢዎች የቤቶች መፍረስ እድል እንዳላቸው ከዚህ ቀደም በተደጋጋሚ እየተገለጸ ቆይቷል። የኮሪደር ልማት በዚህ ዓመት አይጀምርም ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ ድረስ ያለውን አዲስ የኮሪደር ልማት ስራ ከሳምንታት በፊት ማስጀመራቸው የሚታወስ ጉዳይ ነው። ይህንን ተከትሎ በአካባቢዎቹ የሚኖሩ ነዋሪዎች የቤታቸው ጉዳይ አሳሳቢ እንደሆነ በመግለጽ ላይ ይገኛሉ። በሌላ በኩል ደግሞ በኮሪደር ልማት ምክንያት በየከተሞቹ ሰፋፊ የሚባል ቦታ እንደሚፈርስ ይፋ ተደርጓል። በዚህም ለመንገድ፣ ለአረንጓዴ ልማትና ለግንባታ የሚለው የአንድ ከተማ መጠን ምን ያህል መሆን እንዳለበትም ታውቋል። በሀገር አቀፍ ደረጃ ከ60 በላይ ከተሞች ላይ እየተከናወነ ባለው የኮሪደር ልማት ምክንያት ከ300 በላይ ፕሮጀክቶች በመጀመሪያው ዙር መጠናቀቃቸውን የከተማና መሰረተ ልማት ሚኒስቴር ነው ያስታወቀው። የከተማና መሰረተ ልማት ሚኒስቴር ዴኤታ ሄለን ደበበ በሰጡት ማብራሪያ መንግስት ከተሞችን ለዜጎች ኑሮ ምቹና ተስማሚ በማድረግ ባለፈ የኢንቨስትመንት መዳረሻ እንዲሆኑ በልዩ ትኩረት እየሰራ ይገኛል ብለዋል። በዚህም ከተሞች ያላቸውን ተፈጥሮና ሰው ሰራሽ ሀብቶች በተገቢ መንገድ ጥቅም ላይ እንዲያውሉ የሚያስችሉ የተለያዩ የልማት ስራዎች ተጠቃሽ መሆናቸውን አንስተዋል። ከተሞች በፕላን የተመራ አሰራር እንዲከተሉ ለማስቻል የከተሞች የመሬት አጠቃቀም ፕላን ተግባራዊ እየተደረገ መሆኑን ነው የገለጹት። የከተማ መሬት አጠቃቀም ፕላን 30 በመቶ ለመንገድ፣ 30 በመቶ ለአረንጓዴ ልማት እንዲሁም ደግሞ 40 በመቶ ለግንባታ እንዲውል ተደርጎ መዘጋጀቱን ጠቅሰዋል። ይሁን እንጂ በርካታ ከተሞች ኋላ ቀርና አመሰራረታቸው በፕላን የተደገፈ ባለመሆኑ ምክንያት የመሬት አጠቃቀም ውስንነት እንዲፈጠር አድርጓልም ነው ያሉት። በዚህም በቂ መሰረተ ልማትን ያላሟሉና ከደረጃ በታች የሆኑ በርካታ ከተሞች መፈጠራቸውንም ገልጸዋል። በአሁኑ ወቅት በሁሉም የሀገሪቱ አካባቢዎች እየተከናወነ ያለው የኮሪደር ልማት በከተማ ፕላንና በመሬት አጠቃቀም ዙሪያ ያሉ ውስንነቶችን ለመሙላት በእጅጉ እያገዘ ስለመሆኑ ሚኒስቴር ዴኤታዋ ጨምረው አስታውቀዋል። የከተማ ልማት መሰረታዊ ለውጦች እንዲያመጡ በማድረግ በኩል የኮሪደር ልማት ምቹ ሁኔታን እንደፈጠረ ነው የተናገሩት። እንዲሁም አረንጓዴ ስፍራዎችን ለማስጠበቅ ያለአግባብ ታጥረው የቆዩ መሬቶችን ጥቅም ላይ እንዲውሉ አስቸኳይ ሁኔታ መፈጠሩን ተናግረዋል። በመሆኑም የዜጎች ፍትሃዊ ተጠቃሚነት ከማረጋገጥ ባሻገር ዘመናዊና ተዳዳሪ ከተሞችን ለመገንባት የኮሪደር ልማቱ ትልቅ መነቃቃት መፍጠሩን ጠቅሰዋል። በአሁኑ ወቅት የኮሪደር ልማት ስራዎች በሁሉም ክልሎች ባሉ 60 ከተሞች ተግባራዊ እየተደረጉ መሆኑን ነው ያብራሩት። ከነዚህ ውስጥ ከ30 በላይ ከተሞች የመጀመሪያ ዙር አጠናቀው ወደ ሁለተኛ ዙር መሻገራቸውን ገልጸው ለስኬታማነቱ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አስታውቀዋል። በዚህም ከ300 በላይ ፕሮጀክቶች ሙሉ በሙሉ ተጠናቀው አገልግሎት መጀመራቸውን ጠቁሞ የፕሮጀክቱ አካል የሆኑና ለተለያዩ አገልግሎቶች የሚውሉ ከ500 ኪሎ ሜትር በላይ መንገድ ግንባታዎች መካተታቸውን ገልጸዋል። ከዚህ ጋር በተያያዘ የሚካሄደው የቤቶች ፈረሳ በመቃወም አምነስቲ ኢንተርናሽናል መንግስት የሚያካሂደውን የኮሪደር ልማት እንዲያቋርጥ ጥያቄ ማቅረቡ የሚታወስ ነው። መንግስት በሚያካሂደው የኮሪደር ልማት በሰብአዊነት ላይ የሚያስከትለው ተጽዕኖ እስኪጠና ድረስም የከተማ ነዋሪዎችን ለልማት ሲል ማፈናቀሉ እንዲያቆም ሲል ተቋሙ ጥያቄውን ማቅረቡ ይታወቃል።
የመንግስት ባለስልጣናት በኮሪደር ልማቱ ምክንያት የተፈናቀሉት በበቂ ሁኔታ ማማከር እንዳልቻሉና ቤቶችና የንግድ ሱቆች ከማፍረሳቸው በፊት በቂ ማስጠንቀቂያ እንዳልሰጡ ተገልጿል። ነዋሪዎች ሲነሱም በቂ ካሳ ለተነሺዎች አለመሰጠቱን ነው አምነስቲ ኢንተርናሽናል የጠቀሰው። እናንተስ ምን አይነት አስተያየት አላችሁ? አሁኑኑ ከታች ባለው የኮሜንት መስጫ ላይ ሐሳባችሁን አካፍሉን። ቪዲዮውን ላይክ እና ሼር በማድረግ ለሁሉም አጋሩ። እንደነዚህ ያሉ ወቅታዊ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩን።